ሰላም ጤና ይስጥልኝ እንኳን ወደ የኛ ዩቲዩብ ቻናል በደና መጣችሁ። ዛሬ የምናሳያችሁ እንግዲህ በኢትዮ ኮደር እንዴት በነፃ ሰርቲፊኬት ማግኘት እንደሚቻል ነው። የደረጃ በደረጃ መመሪያ ነው ይዤላችሁ የመጣሁትኝ 5 ደረጃዎች አሉትኝ። ስለዚህ ከናንተ የሚጠበቀው በጥሞና መከታተል ነው የሚሆነው ማለት ነው። እንግዲህ ኢትዮ ኮደር የማታውቁ ሰዎች ካላችሁ ኢትዮ ኮደር ማለት በነፃ ከዩናይትድ አረብ ኤሚሬትስ ጋር በመተባበር ማለት ነው የኢትዮጵያ መንግስት ያዘጋጀው ትልቅ የነፃ ስልጠና መድረክ ነው ማለት ነው። በተለይ ለኢትዮጵያውያን ወጣቶች ግብዣ ነው ማለት እንችላለን። ስለዚህ በነፃ ስለሆነ ማንኛውም ወጣት ሊጠቀምበት የሚገባ ፕሮግራም ነው ማለት ነው። ስለዚህ ይሄን ካልን እንግዲህ ወደ ስቴፑ እንሄዳለን። አንደኛ ወደ ዌብሳይታቸው ነው የምንሄደው። የኢትዮ ኮደር ኢኒሺዬቲቭ ወደሚለው ዌብሳይታቸው ይዣችሁ ሄዳለሁ ማለት ነው። ስለዚህ በጥሞና ተከታተሉኝ። ከዛ እዚህ ያያችሁትን ስቴፕ ዛ መድገም ነው። ሌላ ምንም የሚከብድ ነገር የለውምና ማለት ነው። ስለዚህ እንደምታዩት ኢትዮጵያ ኮደር ኢኒሺዬቲቭ ብሎ ያመጣላችኋል። ኢትዮጵያን ኮደርስ ኢኒሺዬቲቭ ብሎ ሲያመጣላችሁ ትነኩታላችሁ። እንደዚህ አይነት ዌብሳይት ላይ ይከታችኋል ያስገባችኋል ማለት ነውና ሁሉ ነገር ኢንትሮዳክሽን ይኖረዋል ውስጡ። ፕሮግራሙ ምን ማለት እንደሆነ ቅድም እንዳነሳውላችሁ about this initiative ይላል። ስለዚህ እንደምታዩት ወደ የዩናይትድ አረብ ኤሚሬትስ ጋር በመተባበር ኢትዮጵያ መንግስት ጋር ማለት ነው ያዘጋጁት ፕሮግራም ነው። ስለዚህ ይሄን ደግመውታል እዚህም ኢንትሮዳክሽናቸው ላይ። በዛ የምንገባው እንግዲህ እነዚህ ፕሮግራሞች አሉ። ኮርሶቹ ምን አይነት ኮርስ መውሰድ እንደምንፈልግ መጀመሪያ ለይተን ማወቅ አለብን። እንደምትመለከቱት 3 ኮርሶች 4 ፊልዶች አሉ እዚህ ጋር። አንዱ አንድሮይድ የሚለው ነው። አንድሮይድ ኮትሊን ዲቨሎፕመንት ፈንዳሜንታልስ የሚል አለ። ከዛ ፕሮግራሚንግ ፈንዳሜንታልስ፣ ዳታ ሳይንስ ፈንዳሜንታልስ የሚል አለ። ከዛ ደግሞ እንደምትመለከቱት አርቲፊሻል ኢንተለጀንት ፈንዳሜንታልስ የሚል አለና ፕሮግራም መምረጥ ደስ የሚላችሁን ፕሮግራም የመምረጥ መብት አላችሁ። ከአራቱ አንዱን መምረጥ አለባችሁ ማለት ነው። እንግዲህ ይህንን ኮርስ ስቴፕ ባይ ስቴፕ ነው የምናየው። አንድ ኮርስ ላይ ከገባችሁ ሰርቲፊኬት መጨረሻ ላይ መቀበል መቻል አለባችሁ ማለት ነው። ምክንያቱም ሲቪያችሁ ላይ ታስቀምጣላችሁ፣ ስራ ሲወጣ ይጠቅማችኋል። ከዛ በተጨማሪ ደግሞ ስኪል ዋይዝ በጣም ብቁ ትሆናላችሁ በዛ ፊልድ ማለት ነው። ለምሳሌ በአርቲፊሻል ኢንተለጀንስ ፈንዳሜንታልስ ስር ብዙ ነገር ትማራላችሁ ማለት ነው። በዳታ ሳይንስም እንደዚሁ ዳታ አናሊሲስ ማድረግ የምትፈልጉ ካላችሁ ማለት ነው። ስለዚህ የእናንተ ምርጫ ይወስነዋል። ግን ለጊዜው ዳታ ሳይንስ ፈንዳሜንታልስ የሚለውን እንመርጣለን ማለት ነው፣ እናንተን ለማሳየት ያክል ማለት ነው። ምሳሌ ዳታ ሳይንስ ፈንዳሜንታል የሚለውን ኢንሮል ናው የሚለውን እንነካለን። አሁን እንጀምር ማለት ነው። እሱን ስንነካ ይወስደናል ማለት ነው ወደ ዩዳሲቲ ወደሚለው ዋናው ዌብሳይት ማለት ነው። ስለዚህ እዚህ ሎጊን ማለት ትችላላችሁ በአላችሁ ጉግል ኢሜል ማለት ነው። መጀመሪያ ክሬት ስታደርጉ አካውንት ወይንም ኢሜል አድሬስ አዲስ ብራንድ የሆነ ኢሜል አድሬስ እዚህ ውስጥ ማስገባት ትችላላችሁ። ወይንም በፌስቡክ አድራሻችሁ ሳይን አፕ ማድረግ ትችላላችሁ። አዲስ ስለሆነ ማለት ነው። ሎጊን ብላችሁ መጀመሪያ አካውንት ካላችሁ ሳይን ኢን ነው የምትሉት። አዲስ ከሆናችሁ ምንም ገብታችሁ ተጠቅማችሁ ማታውቁ ከሆነ ሳይን አፕ በሚለው ኢሜላችሁን በማስገባት ወይንም ፌስቡክ አድራሻችሁ ጋር በማያያዝ መጀመር ትችላላችሁ። እኔ ለጊዜው ሳይን አፕ ዊዝ ጉግል የሚለውን እነካለሁ ማለት ነው። ኢሜል ጋር እንዳያይዘው ማለት ነው። ከዛ ገባን ማለት ነው። እዚህ እንግዲህ እንደምታዩት የመረጥነው ዳታ ሳይንስ ፈንዳሜንታል መሆኑን አትርሱ፣ ፈንዳሜንታልስ የሚለውን። ስለዚህ እዚህ ከገባን በኋላ የሚቀረን አፕላይ ማድረግ ነው ማለት ነው። አክሰስ ለማድረግ የዳታ ሳይንስ ፈንዳሜንታልን ማለት ነው። እና እንግዲህ መጀመሪያ ፉል ኔም ሙሉ ስም አይጠይቅምና እሱን
አሁን ላይ መቀየር እንችላለን ፕሮፋይላችን ላይ ገብተን በኋላ ሰርቲፊኬቱ ሲመጣ በሙሉ ስማችሁ እንዲሆን ማለት ነው እና መቀየር ትችላላችሁ። ወይንም ደግሞ ኮርሱን ከጨረሳችሁ በኋላ ሰርቲፊኬት ስቴፕ ላይ ስትደርሱ ያኔ ራሱ መቀየር ትችላላችሁ። ግን መቻኮል የለባችሁም። ሰርቲፊኬቱን በምትጠይቁበት ጊዜ ስማችሁ ትክክለኛ ስማችሁ የምትፈልጉት አይነት ሲቪያችሁ ጋር እኩል እንዲሆን ማለት ነው፣ የተመረቃችሁበት ዲግሪ ጋር ምናምን ማለት ነው። ስለዚህ አፕላይ ማድረግ ይጠበቅብናል መጀመሪያ ወደ ኮርሱ ከመግባታችን በፊት። እዚህ ጋ ይሄ ስቴፕ ይመጣል አፕሊኬሽኑን መጨረስ ስላለብን ማለት ነው። ከዛ አገራችን የት እንደሆነ ይጠይቀናል። ምን አይነት ክልል፣ አማራ ክልል ከሆነም አማራ ክልል ትላላችሁ። ከዛ እድሜያችሁን ታስቀምጣላችሁ። ስልክ ቁጥራችሁንም ማስቀመጥ ግዴታ ነው የሚለው ምልክት ስላደረገበት የኢትዮጵያን ስልክ ቁጥር ታስገባላችሁ ማለት ነው። ለምሳሌ እኔ ላስገባ። ለምሳሌ የኔን ስልክ ቁጥር ላስገባ። ሁሉንም በስቴፕ ላሳያችሁ ብዬ ነው። በነገራችን ላይ እኔ ያደረኩትን እናንተም መድገም ነው የሚጠበቅባችሁ። ይሄ በነገራችን ላይ ቀላል አይደለም። ብዙ ሰዎች ከፍለው የሚያገኙት ሰርቲፊኬት ነው እናንተ በነፃ የምታገኙትና እንደ ቀላል አትዩትኝ። ብዙ ኮርሶች ኮርሴራ ላይ እንደዚሁ እንደ ዩዳሲቲ አይነት ብዙ እንትኖች ስላሉ ማለት ነው እንደዚህ የሚሰጡ ሰርቲፊኬት የሚሰጡ እስከ ዲግሪ እስከ ማስተርስ ሁሉ የሚሰጡ ስላሉ ቀላል አይምሰላችሁ። በተለይ ወጣት ከሆናችሁ ይህን እድል ማሳለፍ የለባችሁ። እዛ ስልክ ቁጥር ጾታችሁን ታስገባላችሁ። ተመረቃችሁት በማስተር ወይ ባችለር ወይ ሃይ ስኩል ከሆነ ሃይ ስኩል ታስገባላችሁ። የተመረቃችሁበትን ፊልድ ታስገባላችሁ። የተማራችሁበት ኤጁኬሽን ሲስተም ይሄ የኮከብ ምልክት ስላለው ግዴታ የለባችሁም የመሙላት፣ ግን መሙላት ትችላላችሁ። ለምሳሌም አዲስ አበባ ዩኒቨርሲቲ ማለት ትችላላችሁ። እዛ ከሆነ የተመረቃችሁት አዲስ አበባ ዩኒቨርሲቲ እንደምታዩት። ከዛ አሁን ያላችሁበት የስራ ስታተሳችሁ ፉል ታይም ነው ወይንስ ፓርት ታይም ነው የምትሰሩት ወይንስ ስራ የላችሁም? ስራ ከሌላችሁ አንኤምፕሎይድ ትሉታላችሁ። ስለዚህ ስራ ካላችሁ ብቻ ነው እዚህ ላይ ዲስክሪፕሽን የምታስቀምጡት የምትጽፉላቸው ማለት ነው። አይ ሃቭ ኖ ኤክስፒሪየንስ ትሉታላችሁ። ስንት ዓመት የስራ ልምድ አላችሁ ብሎ ይጠይቃል። ፕራይመሪ ሪዝን እውቀት ለማግኘት ጀነራል ኢንተረስት ኢን ዲስ ቶፒክ እለዋለሁ እኔ። እናንተ ደስ ያላችሁ ማድረግ ትችላላችሁ። ከዛ ጓደኛ እንለዋለን ዝም ብለን የት ነው የሰማችሁት ስለዚህ ፕሮግራም ነው የሚለን። ከዛ ኮንፊርም ማድረግ ግድ ይላል እዚህ። ከዛ ኮንቲኒው እንለዋለን ማለት ነው። ይህንን ካላደረግን ወደ ፕሮግራሙ ስለማይመራን አፕሊኬሽን አፕላይ አደረግን፣ አፕላይ አድርጉ አለን። ከዛ አፕላይ ስናደርግ አክሴፕትድ አለን። ሞልተን እንደጨረስን ተቀባይነት አግኝታችኋል ፕሮግራሙን ጀምሩ ነው የሚለን። ስለዚህ እዚህ ላይ ትመጡና ስታርት ለርኒንግ ነው የሚለው ላይ ትገባላችሁ ማለት ነው። ልብ በሉ የመረጥነው ዳታ ፈንዳሜንታልስ የሚል ፕሮግራም ነው የመረጥነው ማለት። ስለዚህ ቀጥታ ወደ ፕሮግራሙ ገባነ። እንደምታዩትኝ ዳታ ሳይንስ ፈንዳሜንታልስ ውስጥ ኮርሶች ውስጥ ነው የገባ ነው ማለት ነው። ዴድላይን አለው ሜይ 21 ይላል። ወደ 2 ወር የሚሆን ጊዜ ሰጥቶናል ማለት ነው ይችን ኮርስ ለመጨረስ ማለት ነው። ስለዚህ ስታርት አሰስመንት እንለዋለን ለመጀመር። ሌላ ነገር የለውም። ዝግጁ በሆናችሁበት ሰዓት ይህንን መንካት ይጠበቅባችኋል ማለት ነው። እንደምታዩት አሰስመንቱን ጀምረናል። ጥያቄዎችን መመለስ ይጠበቅብናል። እነዚህን ነገሮች ከጨረስን በኋላ ነው እንግዲህ ወደ ዋናው ሰርቲፊኬት የሚወስደን ማለት ነው። ወደ ዋናው ሰርቲፊኬት የሚወስደን።
ስለዚህ ስታርት እንላለን። ብዙ ጥያቄዎችን መመለስ ሊጠበቅብን ይችላል። ብዙ ነገር ስላለ ይህንን ከጨረስን በኋላ ወደ ሰርቲፊኬት ወደሚል ነው የሚወስደን። ይሄ ጊዜ በጣም ስለሚጨርስ ጥያቄ እየመለስን አንውልም። እዚህ ግን ዋናውን ስቴፕ ካወቃችሁት እንደዚህ ነው። ወደ አሰስመንቱ ይወስዳችኋል። ኮርሱን ደግሞ በቪዲዮ የታገዘ አድርጎ ነው የሚያመጣላችሁ። ስለዚህ ከመሀል ላይ ካቋረጣችሁት ጊዜ ከሌላችሁ በኋላ እዛው የጀመራችሁበት ቦታ ላይ ነው የሚያስቀጥላችሁና እሱም መርሳት የለባችሁም። እንደምታዩትኝ ሁሉም ስቴፕ አለው። ስንት ኮርስ ነው የምንወስደው? እዚህ 6 ኮርሶች ነው የምንወስደው። 6 ኮርሶች ስትነኩትኝ ዳታ ሳይንስ ፈንዳሜንታል የሚለውን ስትነኩ 6 ኮርሶች ያመጣላችኋል። 0% ያለው ምንም አይነት እንቅስቃሴ ስላላደረግን ምንም ስላልተማርን ማለት ነው። ስለዚህ እዚህ ጋር ስትጀምሩ በቪዲዮ የታገዘ ወይንም ደግሞ ያመጣላችኋል። እንዴት ጉዟችሁ እንዴት መጀመር እንዳለባችሁ እንደምታዩት በቪዲዮ ወይ በንግግር ሊሆን ይችላል ያመጣላችሁ ማለት ነው። ስለዚህ ልብ ብላችሁ መከታተል ይጠበቅባችኋል ማለት ነው። አሁን ዳታ ሳይንስ ፈንዳሜንታል ነው ልንወስድ የገባ ነው። እንደምታዩትኝ ፕሮግራሙ እንዴት ነው፣ በሳምንት ስኬጁላችሁ ምን ይመስላል፣ ብዙ ነገር ይላልና ልክ እንግዲህ እንደጨረሳችሁ ስቴፕ ባይ ስቴፕ ነው መሆን ያለበት ሁሉ ነገር። ኮርስ 1 ኮርስ 2 እያለ ስለሚሄድ ሰፋ አድርጋችሁ መጀመር ትችላላችሁ፣ ወይ ዳውንሎድም ማድረግ ትችላላችሁ። በነገራችን ላይ ኮርሱን ማለት ነው ሙሉ ኮርሱን ዳውንሎድ ማድረግ ትችላላችሁ። እንደምታዩት ኮርሶቹ እዚህ ተደርድረውላችኋል ማለት ነው። ከዛ ወደ ነበረው ለመመለስ ወደዚህ ትመጣላችሁ ማለት ነው ስትነኩት። ወደ ዋና ያመጣችኋል። ከዛ ይህንን ስቴፕ ነው የምትጨርሱት። ከዛ መጨረሻ ላይ ሰርቲፊኬት አሰስመንት የሚል ላይ ትደርሳላችሁ፣ ኮርሱ እንደጨረሳችሁ 6ኛው ላይ ስትደርሱ። ስለዚህ ማድረግ ያለባችሁ እዚህ ስቴፕ ላይ ስትደርሱ ማለት ነው 5ኛው ስቴፕ ላይ ስትደርሱ ፕሮፋይላችሁ ላይ ወይንም እነዚህ 3 ነጠብጣቦች ጋር ገብታችሁ ሴቲንግ ትገቡና ፕሮፋይላችሁ ላይ ትገባላችሁ። ልክ ኮርሱ እንደጨረሳችሁ ይህንን ሊንክ ያደርገዋል እንትኑ አካውንታችሁ ጋር ፕሮፋይላችሁ ማለት ነው። ጨረሳችሁ ማለት ነው። ከዛ 6ኛው ስቴፕ ላይ ስትሄዱ በኋላ ቅድም እንዳሳየኋችሁ ወደ ዳሽቦርድ ስንመለስ እንደምታዩትኝ ወደ ዋናው ዳሽቦርድ ወደ ዩዳሲቲ ሲመልሳችሁ እዚህ ነው። ግን የጀመራችሁት ፕሮግራም እዚህ ስላለ ይህንን የዳታ ፈንዳሜንታል የሚለውን እዛ ትቀጥላላችሁ ማለት ነው። ስለዚህ እዚህ ትመጣላችሁ መልሳችሁ ማለት ነው። ያልጨረሳችሁት ፕሮግራም ካለኛ አሁን ያለንበት ስቴፕ እዛ ስለሆነ አያችሁት። ስለዚህ ይህን ነው የምታረጉትኝ። ቅድም ካሳየኋችሁ ስቴፕ የተለየ ነገር የለውም። ስቴፖቹ 6 ናቸው ብያችኋለሁ። 6ቱን ኮርስ ስጨርሱ እዚህ እንደምታዩትኝ ይሄንን ይጠይቃችኋል። ፕሮፋይላችሁ ሴታፑን በደንብ ካስተካከላችሁ ኦልሞስት መጨረሻ ላይ የተስተካከለ በስማችሁ የዳታ ሳይንስ ፈንዳሜንታልስ የሚል ኮርስ እንደጨረሳችሁ ተደርጎ የዩዳሲቲ የራሱ የሆነ ፊርማ ይኖራቸዋል ወይ ማህተም፣ ልክ ዩኒቨርሲቲ ወይ ኮሌጅ እንደሚሰጠው አይነት ማለት ነው። ስለዚህ በዛ መልኩ ሰርቲፊኬታችሁ በኢሜል ወይንም ደግሞ በዛው ውስጥ ዳውንሎድ ማድረግ ትችላላችሁ። እንደምታዩት በኢሜላችሁ ይልኩላችኋል ወይንም እዚሁ ድረገጹ ላይ ዳውንሎድ ታደርጉታላችሁ ማለት ነው። ግን ስቴፖቹን እዚህ ባለመልሳችሁም ማለት ነው። እንደምታዩት ነው። ወደ ድረገጹ ትገባላችሁ መጀመሪያ ስናጠቃልለው ማለት ነው። ኢትዮኮደር ኢኒሺየቲቭ የሚል ይዛችሁ ትገቡና ሬጂስተር ታደርጋላችሁ። ከዛ ኤንሮል ታደርጋላችሁ። ከዛ ትምህርት ትመርጣላችሁ ልክ እኛ እንደመረጥ ነው ማለት ነው።
ዳታ ሳይንስ ከዛ ትምህርቱን መከታተልና ጥያቄውን መመለስ ቪዲዮ ምናምን አለው። የመጀመሪያው እንግዲህ የጆርኒያችሁ ምን አይነት እንደሚመስል ነበር ያየናት ቪዲዮ። ግን ኮርስ 2 ላይ ከገባችሁ ትክክለኛውና ዋናው ትምህርት እዛ ይኖራል ማለት ነውና እሱም ማየት በጥሞና ማዳመጥ ጥያቄዎችን በደንብ ለመመለስ እና ደግሞ እውቀቱንም ለማዳበር ጊዜ ከምናባክን ማለት ነው ከገባን አይቀር በደንብ አዳምጠን ጥያቄዎች ስለሚመጡ ቪዲዮን ካዳመጣችሁ በኋላ ጥያቄዎች ይመጣሉ ተከታትለው እነሱን እንትን ማለት አለባችሁ። ከዛ ሰርቲፊኬቱን ከመቀበላችሁ በፊት ሴት አፓችሁ ፕሮፋይላችሁ ትክክለኛ ስም መኖሩን ማረጋገጥና ከዛ በኋላ ሰርቲፊኬታችሁን በነፃ አገኛችሁ ማለት ነው። ስለዚህ ስራ ስታመለክቱ ሲቪያችሁ ላይ በዳታ ሳይንስ ፈንዳሜንታልስ 3 ወር ኮርስ ወስጃለሁ ወይንም ደግሞ ከዩዳሲ የሚለው እዚህ ላይ ማለት ነው ዩዳሲቲ ወደ የሚለው ላይ አግኝቻለሁ ብላችሁ ታቀርባላችሁ ማለት። ስለዚህ ሲቪያችሁን ደመቅ ያደርገዋል ማለት ነውና ዲስክሪፕቲቭ ስታቲስቲክስ ስፕሬድሺት እንዴት እንደሚሰራ ቢዝነስ ሜትሪክስ ነው የሚለው። እዚህ ላይ ስትደርሱ ሰርቲፊኬቱ እንደነገርኳችሁ በተሳሳተ ፕሮፋይል እንዳትቀበሉ ስማችሁ ማስገባት ነው። ይሄን ነው የሚመስለው። እንግዲህ እውቀት እንዳገኛችሁበትና እንደተጠቀማችሁበት ተስፋ አደርጋለሁ። ይሄንን ቪዲዮ ላይክ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ። በጣም እናመሰግናለን። ቻው ቻው።